ግልጽ በሆነ በአረብኛ ቋንቋ አርራህማኑ ዐለል አርሽ እስተዋ አላለም። ማን ፈቀደልህ ይስተውላል ልትል አንተ? ማን ፍቃድ ሰጠህ? ነብዩ ያላሉት አራቱም ኸሊፋዎች ያላሉት ታቢዮች ያላሉት ከአራቱ መዝሐብም ያልተነበበ ያልመጣ ማን ስልጣን ሰጠህ? አላህ ሙሉ አደረገው እንዴ አንተ ልትቀለብሰው፣ አንተ ልትቀይረው ስሜትን እንደፈለግ የፍልስፍና ሰዎች አይ እነሱ የሚረዱት ነገር በአጠቃላይ በሰውኛ ስለሆነ ይሄንን ለአላህ ከሰጠነው ከሰው ጋር አመሳሰል ነው። ማን አመሳሰል አለ? ተምሲሉስ ማን ግባ አለ? ተዕጢሉስ ማን ግባ አለ? ተሕሪፉስ ማን ግባ አለ? አላህ ለራሱ ባጸደቀው ነገር ታጸድቃለህ፣ ለራሱ በወሰፈው ነገር ትወስፋለህ። ነብዩ ሰለላሁ ዐለይሂ ወሰለም የአላህ ባህሪን እንዲህ ነው ብለው በነገሩ ትቀበላለህ። ከነብዩ በላይ ማን አለ? ዛሬ አይን አላህ ማለት ብሎ መለወጥ አይቻልም መጠየቅ ይላል አንዳንዱ። አይን አላህ የት ነው ብሎ መጠየቅ አይቻልም ይላል። አይን አላህ ብለው እኮ መጀመሪያ የጠየቁት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ታዲያ ረሱልን ልታከፍር ነው? ረሱል ላይ ምን ሁጃ ልታቆም ነው? አይን አላህ ብለው ያችን ጃሪያ ያችን ሴት የአንድ ሰው አገልጋይ ነበረች። ፍየል ስታስበላበት በተኩላ በጣም ቀጠቀጣት። ከዛ ጨንቆት መጥቶ ነብዩን ጠየቃቸው። ምን ላድርጋ እስቲ ዛትና አይን አላህ አሏት። ነብዩ ሰለላሁ ዐለይሂ ወሰለም አላህ የት ነው አሏት። ፊሰማ ሰማይ ነው። ሰማ የሚለው ከበላይ ማለት ነው። አነመን እኔስ ማን ነኝ? አንተ ረሱሉላህ አንተ የአላህ መልእክተኛ ነህ። አዕቲቅሃ ፈኢነሃ ሙእሚና ነፃ አውጣት እሷ አማኝ ናት አሉ። ይህን ሐዲስ ኢማም ሙስሊም የዘገቡት ነው። ይህንን ነገር ለማድበስበስ አንዳንዱ ይሄ ታማኝ ሰሃቦች ያወሩት በትክክለኛ ሰንሰለቱ ጠብቆ የመጣ ከኛ ስሜት ከኛ አቅል ጋር ካልሄደ አንቀበልም የሚሉ ሰዎች አሉ። አላህ ይጠብቀን። ቁርአንን በመጣበት ሐዲስን በመጣበት ስለዚህ ዲን የሞላበት ቀን ነው። አልሐምዱሊላህ የወደደልንም የመረጠልን ዲን አላህ ምንድነው? እስልምና ነው። ወረዲቱ ለኩሙል ኢስላመ ዲና። አዎ እስልምና መርጦላቸዋል። ኢነ ዲና ኢንደላሂል ኢስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረል ኢስላም ዲና ከእስልምና ውጭ ሌላን ሃይማኖት የሚፈልጋለ ካለ እሱን አንቀበለውም፣ በመጨረሻውም ዓለም ከከሳሪዎች ይሆናል አለ አላህ። ከኢስላም ውጭ የለም። የነቢያቶች በአጠቃላይ ዲን ነው፣ መመሪያ ነው። አላህ የሰጠን የወደደው እውቅና የተሰጠው ዲን ኢስላም ነው። በኢስላም መኖር ወላሂ ኒዕማ ነው። ስንኖር ግን በመመሪያው እንኖር። በፍላጎቴ በስሜቴ አይ አንድ ነገር ልጨምር ልቀንስ የለም። በቃ ሙሉ ነው ከተባለ አዳዲስ ፈጠራ ቢድዓ ላመጣበት እንደፈለኩ ላጨማለቀው አልችልም። ለምን? መመሪያ ነው፣ ማንዋል ነው። በጣም የሚያጅበው ዲን ላይ ሰው ነው ሰው ልጅ የሚጫወተው። የሆነ ፍሪጅ ገዝቶ የሆነ ቴሌቪዥን ነገር ገዝቶ ኤሌክትሪክ ዕቃ ነገር ገዝቶ ማንዋል ተሰጥቶት በዚህ ማንዋል መሰረት ነው የምትጠቀመው ቢባል ባያቅ እንኳን አዋቂዎችን ጠይቀው እንዴት ነው ይላል። ምን እንዳይበላሽበት እንዳይቃጠልበት የሆነ ነገር እንዳይልበት ለዱንያው ጉዳይ ለሚጠቃቀማቸው ነገሮች ይጠነቀቃል የሰው ልጅ። የአላህ ዲን ላይ ግን ትጫወታለህ ቢላህ ላይ እንዴት ተብሎ። ስለዚህ ዲን ሙሉ የሆነበት ነው።